የሚፈርድ ዳኛ እንደሌላችሁ ሁሉ በእውነት አባት እንደሌላችሁ ሁሉ አስተዳዳሪ መጋቢ እንደሌላችሁ ሁሉ ራሳችሁን እንደፈጠራችሁ ሁሉ ራሳችሁን ወደ መቃብር ትሸኛላችሁ እንዴ? ይህን ያክል ተስፋ መቁረጥ በእኛ ዘንድ ለምንድን ነው የመጣው? ክርስትናችን ይችን እንኳን መልስ አልሰጠናል። በእውነት በመራቆት ዘመን ልብስ የሚሆነን ኢየሱስ ክርስቶስ አይደለም እንዴ? በመራብ ዘመን ምግብ የሚሆነን አምላክ አይደለም እንዴ? በስደት ዘመን መጠጊያ የሚሆነን አምላክ አይደለም እንዴ? እናት አባት በሌለን ዘመን የሙት ልጆች ተሆኑ ዘንድ አልተዋችሁም ብሎ ቃል የገባልን እሱ አይደለም እንዴ? እናት አባት የለኝም ብሎ እንዴት ሰው ተስፋ ይቆርጣል? በእውነት እንዲህ የሚለውን ቃል እያነበበ በወንጌል እናት አባት ባይኖሯችሁ እንዲህ የሚለውን ቃል አታስታውሱም? በእውነት የሙት ልጆች ተሆኑ ዘንድ አልተዋችሁም። እስኪ በሉት ይህን ቃል ሰዋታችሁ ስትጨነቁ በእውነት ይህን ቃል አስቡት፣ አንብቡት፣ አውጡና ሰይጣን ለምንድን ነው አባት እንደሌላችሁ እናት እንደሌላችሁ የሚያሳስባችሁ? የሙት ልጆች ተሆኑ ዘንድ ምን አላላችሁ? ይህ እኮ ለአንተ የተነገረ ነው። ይሄ ለአንቺ የተነገረ ነው። ይህ ለሁላችንም የተነገረ ቃል ነው። በበዓል ማጌጥበት፣ እንደ ሰዎች የምዘናከትበት፣ ሰው ፊት የምቆምበት ልብስ አጣሁ ብሎ ሰው እንዴት ይጨነቃል? በእውነት ምክንያቱም ቅዱስ መጽሐፍ በክርስቶስ የተጠመቃችሁ ሁላችሁ ማንን ለብሳችሁታል ነው የሚለው። እስኪ በሉት ይህን ቃል ማንን ለብሳችሁታል? ይህን ቃል የተጻፈለት ምዕመን እንዴት በእውነት ተስፋ ይቆርጣል? ልብስ አጣሁ ብሎ እንዴት ያዝናል? እንዴት ያዝናል? በእውነት እምበላው እምጠጣው አጣሁ ብሎ እንዴት ያዝናል ሰው? እንኩ ምንም ብሉ፣ ኧረ በሉት በደምብ ምንም ብሉ፣ ስጋዬም ብሉ፣ ምንም ጠጡ። ይህን የመሰለ ስጦታ ለማን አለው? በእውነት ይህን የመሰለ ስጦታ የምትወዱ ሰው ሰጧቸው ያውቃል? በጣም ነው የምታሳዝኑት በእውነት። ከተቀበለከው ስጦታ በህይወት ዘመን ውድ ስጦታ የትኛው ነው ብትባሉ ይህን ቃል ልጠቅሱት አትችሉም፣ አይመጣላችሁም። ለምን? እንደ ስጦታ አትቆጥሩትም፣ እንደ ቀላል ስጦታ ስለምንቆጥረው። ግን ከዚህ የሚበልጥ ስጦታ ሰጧችሁም ያውቃል? ማንም የለም፣ ማንም የለም። ቀለበት ካጠለቀልሽ ተንበርክኮ ፍቅር ካቀረቡን ፍቅር ካሰጡን ሰዎች የሚበልጥ ፍቅር የሰጠን ኢየሱስ ክርስቶስ ነው። ለዚህም ነው በቅዱስ ወንጌል ከዚህ የሚበልጥ ፍቅር ለማንም የለም የተባለው። ምን ስለሆነ? በሞት የሚገለጥ ፍቅር ስለሆነ። በሞት የሚገለጥ ፍቅር ይሰጠናል እንዴ? ስለ ባሏ የሞተች ሴት ልትነግረኝ ትችላለህ? ስለ ሚስቱ የሞተ ወንድ ልትነግረኝ ትችላለህ? ሚስቱ ከሞተች በኋላ ሌላ ህይወት የሚቀጥል ወንድ አይደል እንዴ በምድር ላይ ያለው? ባሏ ከሞተ በኋላ ሌላ ህይወት የምትቀጥል ሴት አይደል እንዴ ያለችው? ኧረ የምንሰማው ብዙ ነው። ሚስቱ ልትወልድ እስክትመለስ እንኳን ብቻውን የማይቆይ ወንድ አይደል ያለው? ባሏ ወጣ ሲል እንኳን ብቻዋን መሰንበት የማትችል ስራ ደርሶ እስኪመለስ ስራውን ጉዳዩን ፈጽሞ እስኪመለስ መታመን የማትችል ሴት አይደል ያለችው? እግዚአብሔርን ፍቅር በማን ትተኩታላችሁ?